ትንቢተ ኢሳይያስ ምዕራፍ 53 ቁጥር 8 አንዱ ስለ ሁሉ ሞተ። በዚህ ሞት የሚያምን እግዚአብሔር ክብር ለስሙ ይሁን። ለዚህ ነው ነቢዩ ኢሳይያስ ከትውልዱ ማን አስተዋለ? ያ ሊያድን የመጣ ክርስቶስ ነው ይላል። ወደ ጲላጦስ ቀረበ። ንጉሥ አይከሰስ ሰማይ አይታረስ ለማለባቸው ለዘላለም ከፍ ብሎ የተመሰገነ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ እግዚአብሔር ሆይ በደላችን ኃጢአታችን ሳታስብ በቸርነትህ ብዛት በፍቅርህ ብዛት በመሸሸጊያው ድንኳን ሸሽገህ ከምንም በላይ የሚጣፍጠውን ቃልህን እንድትመግበን ስለፈቀድክልን እናመሰግንሃለን። አባቶች፣ ካህናት፣ የተወደዳችሁ የእግዚአብሔር ልጆች፣ የእናታችን የቅድስት ድንግል ማርያም ወዳጆች፣ እስከ ሞት ድረስ በወደደን ባፈቀረን በክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምንስ አደረሳችሁ? አሜን። የማያበድሩት ባለጸጋ ሲሰጥ የማያልቅበት የቀራኔው በግ የቆሮንቶስ ባህታዊ በፍቅሩ ዓለምን ያሸነፈ ስለኛ በመስቀል ላይ ተሰቅሎ የሞተ ያ የዓለም መድኃኒት ኢየሱስ ክርስቶስ ክብር ምስጋና ይግባው። አሜን። እንደ እግዚአብሔር ቸርነትና እንደ እግዚአብሔር መልካም ፍቃድ የእግዚአብሔር ቃል እንማማራለን። እግዚአብሔር የአባቶቻችንን ልብ የእናቶቻችንን ልብ እንደከፈተ የኛ የሁላችን ልብ ይክፈትልን። አሜን። ከትውልዱ ማን አስተዋለ? ከትውልዱ ማን አስተዋለ? ትንቢተ ኢሳይያስ ምዕራፍ 53 ቁጥር 8 ከትውልዱ ማን አስተዋለ? የተወደዳችሁ የእግዚአብሔር ልጆች በዚህ በምንኖርበት ዓለም ውስጥ የእግዚአብሔር ሐሳብ የእግዚአብሔር መልእክት ወይም ደግሞ ነገረ መለኮትን የመረዳትና የማስተዋል ችሎታ ከሌለን እግዚአብሔር አምላክ ለኛ የከፈለው ዋጋ እግዚአብሔር አምላክ በመጨረሻው ዘመን የዘመኑ ፍጻሜ በደረሰ ጊዜ አባ አባት ብለን እንድንጮህ የልጁን መንፈስ በውስጣችን ያኖረውን ጉዳይ ወይም ደግሞ ለ5500 ዘመናት በባርነት ቀንበር ተይዘን ነገር ግን እሱ ራሱ በወደደውና በፈቀደው ሰዓት ልጆች አድርጎ እንደመለሰንና የከሰሰንን ከሶ ያሰረንን አስሮ የጣለንን ጥሎ ያንከራተተንን አንከራቶ በጨለማ አስሮ ያሰቃየንን እሱ መድኃኔዓለም ክርስቶስ ያ የጨለማው ገዢ ለራሱ በጥልቁ እንዲጥል አድርጎታል። ያንን ደግሞ ማስተዋል ያስፈልጋል። ምን ያስፈልጋል? ማስተዋል ያስፈልጋል። ያ ብቻ አይደለም። የዕዳ ደብዳቤያችንን የተረጋገጠው እኔ የዳቢሎስ ባሪያ ነኝ የሚለው እኔ የዳቢሎስ እስረኛ ነኝ የሚለው የተረጋገጠው የዳቢሎስ የማረጋገጫው ወረቀት ወይም ማህተም
በዛ በዮርዳኖስ ላይ ክርስቶስ ሲጠመቅ የዕዳ ጽሕፈታችንን ቀደደው፣ ደመሰሰው። ይህም ማስተዋል ያስፈልጋል። ግልጽ ነው ወገኖቼ? አዎ እንግዲህ እንድናስተውል እግዚአብሔር አምላክ ሁላችንን ይርዳል። የዚህ ትምህርት መሰረታዊ ዓላማ ሰዎች የክርስቶስ የነገረ ድህነትን እንዲያስተውሉ ማድረግ ነው። ነገረ ምን? ድህነት። ክርስቶስ ዓለም አዳነ ስንል እንዴት ብሎ ነው ክርስቶስ ዓለምን ያዳነው የሚለውን ነው የምናየው። አንዳንድ ጊዜ ሰዎች ስለማይገባቸው ስለማይረዱት ዝም ብሎ ክርስቶስ አዎ አድነዋል እንጂ ጥልቅ የሆነ መሰረታዊ የሆነው ጉዳይ ስለማያስተውሉት ያንን ነገር ግልጽ ለማድረግ ነው ይህንን የትምህርት ርዕስ ያመረጥነው። እግዚአብሔር አምላክ ሁላችን ጋር ይሁን። ከትውልዱ ማን አስተዋለ? የተናገረው ነቢዩ ኢሳይያስ ነው። ማን ነው የተናገረው? ነቢዩ ኢሳይያስ። ነቢዩ ኢሳይያስ ከክርስቶስ ልደት በፊት የነበረ ትልቅ ነቢይ፣ አባቶቻችን ሊቃውንት፣ አባቶቻችን መምህራን የኢሳይያስን መጽሐፍ እንዲህ ብሎ ይናገራሉ። ደረቅ አዲስ ይሉታል። ምን ይሉታል? ደረቅ አዲስ። ይህ ማለት ምን ማለት ነው? ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ትንቢት አብዝቶ የተናገረ ነው። ያ ብቻ ሳይሆን ስለ እግዚአብሔር ፍቅርና እግዚአብሔር ልጆቹን እንደሚጠብቅ በደንብ አድርጎ የጻፈ ነቢይ ነው። በደንብ አድርጎ የጻፈ ነቢይ ነው። ስለዚህ አባቶቻችን የኢሳይያስ መጽሐፍ ደረቅ አዲስ ነው ይሉታል። ገና አዲስ ኪዳን ሳይመጣ ስለ አዲስ ኪዳን መምጣት ብዙ የተናገረ ነቢይ ነው እና ምንም እንኳን ብዙ ቢናገርም መጀመሪያ በጊዜው የነበሩ ሰዎች ኢሳይያስን ሊያደምጡት አልቻሉም። ያ ብቻ ሳይሆን በኋላ ላይ ስለሚመጡ ሰዎች አዲስ ኪዳን ከመጣ በኋላ ክርስቶስ ከተወለደ በኋላ ክርስቶስ ትምህርት ማስተማር ከጀመረ በኋላ ደግሞ ክርስቶስ ከሞተ ከተነሳ በኋላ ያሉ ሰዎች ራሱ ስለ ክርስቶስ ድህነት ግራ እንደሚገባቸውና እንደማያስተውሉ ነቢዩ ኢሳይያስ በመጽሐፍ አስቀምጧል። እንዲህ አለ ሲጀምር፣ የሰማነው ነገር ማን አምኗል? ማን ነው ያመነው? የሰማነው ነገር ከእግዚአብሔር የተቀበልነው እግዚአብሔር የነገረንን። ግልጽ ነው። ማን የነገረንን? እግዚአብሔር የነገረንን ለሰው ስንናገር መቼ ሰማን ነው እያለ ያለው ኢሳይያስ። የሰማነው ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? በፊቱ እንደ ቡቁያ ከደረቅ መሬትም እንደ ሳር አድርጓል። መልክና ውበት የለውም፣ ባየነውም ጊዜ እንወድደው ዘንድ ደምግባት የለውም። የተናቀ ከሰውም የተጠላ የሕመም ሰው ደዌንም የሚያውቅ ነው። ሰውም ፊቱ እንደሚሰውርበት የተናቀ ነው፣ እኛም አላከበርነው። ምን አላደረግነው? ምን አላደረግነው? አላከበርነው። ነገር ግን በእግዚአብሔር እንደተቀሰፈ ጉልበት እንደሌለው ኃይል እንደሌለው ቆጠርነው። እኛም የእግዚአብሔር ሰዎች ነን የምንባለው እኛም በሃይማኖት ውስጥ ነን ብለን ራሳችን ከፍ ከፍ የምናደርግ ሰዎች ያ የተሰቀለው ያ የሞተው አላከበርነው። ምን አላደረግነው? አላከበርነው። አሁን ዓለም እያከበረ ነው። አሁን ዓለም የሞተለትን እያወጀ ነው ወገኖቼ። አሁን ዓለም ያ በማይነገር በማይገለጽ ቃላት በሺህ ቋንቋ ብንገልጸው በብዙ ቋንቋዎች ብናስተምረው ነገር ግን የሱ ስቅላትና የሱን ድህነት መናገር ማንችል ከቃል ከአይምሮ በላይ የሆነ የእግዚአብሔር ምስጢር ተብሎ የተነገረለት ስለሱ ክብር የሚጨነቅ ማን ነው?
አንዳንዶች ፍጡር አደረጉት፣ አንዳንዶችም ነብይ አደረጉት፣ አንዳንዶቹ ደግሞ ያወቁ መስላቸው ብቻውን አያድንም ይላሉ። ሎቶ ስብሐት። እሱ እኮ ፈጣሪ ነው። እሱ እኮ ሁሉም ሰሪ ነው። እሱ እኮ ነው ዓለምን የፈጠረ። እሱ እኮ ነው በሰማያት መላእክት ተንበርክኮ የሚሰግዱለት እኮ ለእሱ ነው፣ ሌላ የለም እኮ። አንዳንድ ሰዎች አያስተውሉትም። እግዚአብሔር ሁላችን ማስተዋል ያድለን። ኢየሱስ ክርስቶስ ሲባል ወደዚህ ዓለም ኢየሱስ ክርስቶስ ሲመጣ የሥላሴ ፍቃድ ነው። የአብን ፍቃድ ነው፣ የወልድን ፍቃድ ነው፣ የመንፈስ ቅዱስን ፍቃድ ነው። ግልጽ ነው ወገኖቼ። ኢየሱስ ክርስቶስ በመስቀል ሲሰቀል በተለየ አካሉ ብቻውን የተሰቀለው የተግባባ ነው። በተለየ አካሉ ለአብ የራሱ የሆነ አካል አለው፣ ለወልድም የራሱ የሆነ አካል አለው፣ ለመንፈስ ቅዱስም የራሱ የሆነ ምን አለው? አካል አለው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሰቀል በየትኛው አካል ነው የተሰቀለው? በራሱ አካል ነው የተሰቀለው። በተለየ አካል ነው የተሰቀለው። ታዲያ እንደዚህ ሲባል ስጋ ስለለበሰ እሱ ተሰቀለ። ታዲያ በዚህ ልዕለት ውስጥ አብና መንፈስ ቅዱስ የሉም እንዴ? እንዴት ብሎ መቼ ይለያያሉና? መቼ ምንድን ነው የሚባለው? የአይን ጥቅሻ የሚያክል ልዩነት መቻላቸውና አብ የፈቀደውን ወልድ የፈቀደው ነው፣ ወልድ የፈቀደው መንፈስ ቅዱስ የፈቀደው ነው። ተግባብተናል ወገኖቼ? ስለዚህ እሱ አዳነ ማለት እግዚአብሔር አዳነ ማለት ነው። ሌላ ትርጉም የለውም። ነገር ግን እኛም አላከበሩ ነው፣ ዋጋ አልሰጠነው፣ ቦታ አልሰጠነው። ይሄ ነገር ዝም ብሎ ቀላል ነገር አይደለም። አንዱ ስለ ሁሉ ሞተ ተብሎ ተጽፏል። አንዱ ስለ ስንት? ስለ ሁሉ፣ ስለ ሁሉ፣ ስለ አሕዛብም፣ ስለ ሕዝብም፣ ስለ ነቢያትም፣ ስለ ሐዋርያትም። ግልጽ ነው አይደል? ስለ ሁሉ፣ ስለ ዓለም ሁሉ አንድ ነው የሞተ። በዚህ ሞት የሚያምን የእግዚአብሔር መንግስት ይወርሳል። ግልጽ ነው አይደል? ሞቱን የሚያምን፣ ትንሣኤውን የሚያምን፣ እርገቱን የሚያምን፣ ዳግም ምጽአቱን የሚያምን የእግዚአብሔር መንግስት ይወርሳል። የእግዚአብሔር ልጅ በእግዚአብሔር ልጅ የሚያምን የእግዚአብሔር መንግስት ይወርሳል። በወልድ ያመነ የዘላለም ሕይወት አለው። በወልድ ያላመነ ሕይወት የለውም። ነቢዩ ኢሳይያስ ግን እያለ ያለው ይህንን ትምህርት ሰዎች አልገባቸውም፣ ስለዚህ አላከበሩትም። ምን አላደረጉትም? አላከበሩትም። ይቀጥልና ምን አለ? በእውነት ደዌያችንን ተቀበለ ሕማማችንን ተሸክሟልና፣ እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረ ቀጠርነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ። የድኅነታችን ተግሣጽ በእርሱ ላይ ነበር፣ በእርሱ ቁስል እኛ ተፈወስን። በማን ቁስል? በማን ቁስል? የትኛው ቁስል ነው የፈወሰ? ለምንድን ነው የምትጠመው? ለምንድን ነው የምንጠመው? የትኛው ቁስል ነው የፈወሰን ወገኖቼ? ከዘላለም እስራት ነፃ ያወጣን የትኛው ቁስል ነው? የማን ቁስል ነው? የመድኃኒዓለም ቁስል እኮ ነው። የኢየሱስ ክርስቶስ ቁስል እኮ ነው። የሁላችሁ የሌላ ቁስል ዓለምን ሊያድን አይችልም፣ አቅም የለውም። ለዛ ነው እግዚአብሔር ወልድ ዙፋኑን ትቶ ከሰማይ የወረደው። ለዛ ነው በከብቶች ግርግም የተወለደው። ሰዎች ቆስለው ነበረ። ሰዎች እረኛ እንደሌላቸው በጎች ተቅበዝብዘው ነበር። ወደ ነፍሳቸው እረኛ ሊመልስ እሱ ከሰማይ ወረደ። ክብር ለሱ ይሁን። ከሰማይ ወረደ፣ ከሰማይ ወረደ እና ቆሰለ። ምን ሆነ ወገኖቼ? ሰዎች ያለ ምሕረት ቀጠቀጡት። ማን አስተዋለ? ሰዎች በጭካኔ 6666 ግርፋት ገረፉት። በምን ወገኖቼ? በጭካኔ ያለ ርኅራኄ፣ ያለ ርኅራኄ። ታዲያ ይህንን ሁሉ ግርፋት ለማን ነው ተብሎ ሲጠየቅ ለማን ነው ወገኖቼ? ለእኛ ለሰው ልጆች። ታዲያ ለምንድን ነው ማስተዋል ያቃተን? ታዲያ ለምንድን ነው ስለ እኔ ተገርፈሃል፣ ስለ እኔ ቆስለሃል፣ ስለ እኔ ሙተሃል፣ ስለ እኔ ተሰደሃል፣ ስለ እኔ መከራን ተቀብለሃል የሚለውን አዋጅ ለማወጅ ለምንድን ነው አፋችን የታሰረው? ቆሰለ። ከትውልዱ ግን አላስተዋለም። ስለኛ ቆሰለ።
ቆሰለ። መቁሰል ብቻ አይደለም፣ ስለ በደላችን ደቀቀ። ስለ በደላችን ምን ሆነ? የድህነታችንን ተግሣጽ በእርሱ ላይ ነበር፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛም እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔር የሁላችን በደል በእርሱ ላይ አኖረ። የሁላችን በደል በማን ላይ አኖረ? የሁላችሁ ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና ሲሰቀል የኛ ኃጢአት ተሸክሞ ነው የተሰቀለው። የሁላችን በደል ተሸክሞ ነው የተሰቀለው። ምክንያቱም መስቀል ላይ የሚሰቀል እርጉም ነው ተብሎ ተጽፏል። መስቀል ላይ የሚሰቀል ምንድነው? እርጉም ነው። ኢየሱስ ክርስቶስ ስለኛ ሲሰቀል ስለኛ እርግማን ሆነ። ለምን አናስተውልም? ስለኛ ምን ሆነ? እርግማን ሆነ። ይሄ እኮ ወንበዴ ነው አሉት ሰዎች። ይሄ እኮ የወንበዴዎች አለቃ ነው አሉት ሰዎች። ይሄ እኮ የኃጢአተኛ ወዳጅ ነው አሉት ሰዎች። እርሱ ግን የኔና የእናንተ መድኃኒት ነው። እርሱ ሲሰቀል ዓለም ሰላም አገኘች። ምን ሲል? እጁን ዘርግቶ ሲሰቀል ዓለም ሰላም አገኘች። ሰዎች እንደ በጎች ተቅበዝብዘው ነበር፣ እረኛ እንደሌላቸው፣ በተኩላ እየተበሉ፣ በአውሬ እየተበሉ ሰይጣን አስሮ ይዟቸው፣ አጋንንት መውጫና መግቢያ አሳጥቷቸው አንዴ ወደዛ ሲንከራተቱ እረኛ እንደሌላቸው በጎች። ታዲያ ይሄ ከማንም በላይ እረኛ የሆነው አማኑኤል ከሰማያት ሰማይ ወረደ። ከሰማያት ሰማይ ምን አለ? እና በጎችን ጠበቀ። እኔ የበጎች እረኛ ነኝ አለ። ክብር ለስሙ ይሁን። ምንድን ነኝ አለ? እኔ የበጎች እረኛ ነኝ። በጎቼ ደግሞ አለ ድምፄን ያውቁታል፣ ይከተሉኛል። ምን ያውቁኛል? ድምፄን ሲሰሙ ምን ያደርጉኛል? ይከተሉኛል። ለምንድን ነው ሰው ክርስቶስን መከተል ያቃተው? እሱ ያለው በጎቼ የኔን ድምፅ ምን ያደርጉታል? ስለዚህ ይከተሉኛል፣ ድምፄን ያውቁታል። አሁን እኮ ዓለም የክርስቶስ ድምፅ ለይታ ማወቅ አልቻለችም። የሌባ ድምፅ ነው እየሰማች ያለችው። ክርስቶስ መልካም እረኛ ነኝ አለ። እኔ የበጎች እረኛ ነኝ። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። ነፍሱን ስለማን? ስለ ወዳጆቹ። ስለኛ እኮ ነው። ወዳጆቹ ማን ናቸው? እኛ እኮ ነን። ነፍሱን ስለ ወዳጆቹ ከመስጠት ከዚህ የሚበልጥ ፍቅር ለማንም የለውም። ይህንን ፍቅር ነው ሰዎች ማስተዋል ያቃታቸው። ይህንን ምሕረት ነው ሰዎች ማስተዋል ያቃታቸው። አላከበር ነው ማለት ነው ኢሳይያስ። እኛም አላከበር ነው። ይልቁስ እንደተቀሰፈ፣ ይልቁስ ዝም ብሎ እንደ ሩቅ ብእሲ፣ እንደ ሰው፣ ዝም ብሎ እንደ አንድ ነቢይ እንደተቀጣጡት የሰው ልጆች። እርሱ ግን ሰማይና ምድር የዘረጋ አምላክ ነው። እርሱ ግን ውቅያኖሶችን የሰራ አምላክ ነው። እርሱ ግን ፀሐይ፣ ጨረቃ፣ ከዋክብት የፈጠረ አምላክ ነው። እርሱ ግን የሰው ልጅን በመልካችን በአምሳላችን እንፍጠር ብሎ የፈጠረ አምላክ ነው። እርሱ ግን የዘላለም አባት፣ የሰላም አለቃ፣ እርሱ ግን አምላክ ነው ወገኖቼ። ሰዎች ግን የነገረ ሕማማቱን ትምህርት ማስተዋል አቃታቸው። አእምሯቸው ላይ የለም፣ ወጣ። እርሱ ግን የሁላችን በደል ተሸከመ። በደላችን ምን አደረገው? ተሸከመው። ለምን በደላችን ተሸከመ? ለምንድን ነው የኛ በደል የተሸከመው? ታውቃላችሁ ለምን እንደሆነ? ለምንድን ነው የኛ በደል እሱ እንዲሸከመው ለምን አስፈለገ? አንድ ሚስጥር ልንገራችሁ። በብሉይ ኪዳን አንድ ሰው ኃጢአት ይሰራል። ምን ይሰራል? ከኔ ጋር ናችሁ? ምን ይሰራል? ከዛ በግ ይዞ ወደ ቤተ መቅደስ ይሄዳል። ምን ይዞ?
ወደ ቤተ መቅደስ ይሄድና መስዋዕት ሊያቀርብ ከዛ በኋላ ካህኑ ሊቀ ካህናቱ ምን ያደርጋል? የካህኑ እጅ ወደ ሰውየው እጅ ያደርጋል። ግልጽ ነው አይደል? የሰውየው እጅ ደግሞ ወደ በጉ እጅ ይሆናል። ከዛ በኋላ ካህኑ ይጸልያል። ካህኑ ሲጸልይ የሰውየው ኃጢአት ወደ በጉ ይተላለፋል። ወደ ማን ይተላለፋል? ወደ በጉ። ከዛ በኋላ ስለ ሰውየው በደል፣ ስለ ሰውየው ኃጢአት በጉ ይታረዳል። ማን ይታረዳል? በጉ ይታረዳል። ሰውየው ለጊዜያዊው ኃጢአት ስርየት ያገኛል። የኃጢአት ስርየት በብሉይ ኪዳን ማለት ነው። አሁን በአዲስ ኪዳን ይኸውላችሁ የኔና የእናንተ የመስዋዕታችን በግ ኢየሱስ ክርስቶስ ነው። ክብር ለስሙ ይሁን። ማን ነው ያለው? ኢየሱስ ክርስቶስ ነው። በበጉ ላይ የኛ ኃጢአት የኛ በደል ሆነ። በጉ ደግሞ ታረደ። እነሆ አለ ቅዱስ ዮሐንስ የዓለምን ኃጢአት የሚያስወግድ ምን በግ፣ የእግዚአብሔር በግ። ለምን የቱ ሰዎች ማስተዋል አቃታቸው? ተሸክሞልህ ያንተን ኃጢአት ያንተን በደል ተሸክሞልህ ነው መስቀል ላይ የሞተው። ዝም ብሎ አይደለም። እንዴት ደፈር ኢየሱስ ብቻ አያድንም ማለት? ማን ነው እንደ ኢየሱስ ክርስቶስ የተሰቀለ? ማን ነው? ሌሎች ያድናሉ። ሌሎች ታዲያ የሚያድኑ እንደ ኢየሱስ ክርስቶስ ነው? እንደዛ ነው የሚያድኑት? እንደ ኢየሱስ ክርስቶስ ነው የተሰቀለው ዓለምን ያዳኑ? አይደለም እኮ እንደዛ አይደለም ወገኖች፣ ሚስጥሩ በደንብ ይግባችሁ። ሌሎች ያድናሉ ሲባል ለጊዜያዊ፣ ሌሎች ያድናሉ ሲባል ፍቃዱን ጠይቀው፣ ማንን ጠይቀው? ፍቃዱን ጠይቀው አቤቱ ማር ብለው፣ አቤቱ እግዚአብሔር ሆይ ይቅር በል ምሕረት ብዙ ነውና ልጆችን ይቅርታ አድርግላቸው ብሎ ጠይቀው ነው። ግልጽ ነው ወገኖቼ። ማንም የክርስቶስ አይነት ስቅላት የተሰቀለ ለዩት። ክርስቶስ የተሰቀለ ማንን ለማዳን ነው? ዓለምን ለማዳን ነው። ይኸውላችሁ ሌላ ሰው ማዳን ቢችል ነው ክርስቶስ ይወርድ ነበር? አይወርድም። ለምን ይወርዳል? ሌላ ማዳን የሚችል ማለት ታዲያ የብሉይ ኪዳን በጎች ነበሩ አይደል እንዴ? እነሱ ዓለም ማዳን ችለዋል? አልቻሉም። ለጊዜያዊ ነው። ነቢያት ጮሁ እኮ እነ ጠቅላላ እነ ኢሳያስ እነ ኤርምያስ እነዚህ ታላላቅ ነቢያት ብዙ መከራ ደርሶባቸዋል። በድንጋይ ተወግረዋል። ወደ አናብስት ጉድጓድ ተጥለዋል። ወደ እሳት ተወርውረዋል። ግልጽ ነው አይደል? የበግና የፍየል ሎጤ ለብሶ በበረሃ ተንከራተዋል። ሳይበሉ ሳይጠጡ ብዙ ስቃይና ብዙ መከራ ተቀብለዋል። ዓለም ግን አድኖታል? ገና እነሱ ክርስቶስ እስኪመጣ እየጠበቁ ነበር። አይደለም እነሱ ዓለምን ሊያድኑ፣ አይደለም እነሱ አዳምን ከሲኦል አውጥተው ወደ ገነት ሊያስገቡ፣ በጣም በሚገርም ሁኔታ እነሱ ራሳቸው ሲኦል ውስጥ ነበሩ። የት ውስጥ ነበሩ? ምክንያቱም ገነት የከፈታት ማን ነው? ክርስቶስ ነው። ገነት የከፈታት። ገነት የተከፈተው ክርስቶስ ከሞተ በኋላ ነው የተከፈተው። ገነት ዝግ ነበር። ኦሪት ዘፍጥረት አንብቡ። በኪሩቤል ሰይፍ እግዚአብሔር አምላክ ገነትን ዘግቷት ነበር ማንም እንዳይገባ። ስለዚህ ሁሉም እነ አብርሃምም ቢሆን ሲኦል፣ እነ ይስሐቅም ቢሆን ሲኦል፣ እነ ዳዊትም ቢሆን ሲኦል። ግን ሲኦል ጨለማ ነው፣ ለነሱ ግን ጨለማ አልነበረ። ይሄንን በደንብ አስተውሉ። ለነሱ ምን አልነበረ? ጨለማ አልነበረ። እንደውም ምን ነበረ? በኃጢአተኞችና በጻድቃን መካከል ምን ነበረ? መሃል ላይ ገደል ነበረ። ግን ያዩዋቸው ነበር። ያዩዋቸው ምን ላይ ስለሆኑ ነው? ሲኦል ላይ ስለሆኑ ነው። አውሮ ሲኦል ስለሆኑ ነው። ገነት ቢሆን ኑሮ ያዩዋቸው ነበር እንዴ? እንዴት ብለው ያዩዋቸዋል? ገነት ሌላ፣ ሲኦል ሌላ። ስለዚህ ወገኖቼ መስቀል ላይ የተሰቀለው መድኃኔዓለም ኢየሱስ ክርስቶስ ሕያው በግ፣ ሕያው በግ፣ የኛ ኃጢአት ሊያስወግድ የሚችለው ሕያው በግ፣ የኛ ኃጢአት ሊያስወግድ የሚችለው ሕያው በግ። እሺ ሲያድነን ምን አደረገ? ምንድን ነው ያደረገው? ተጨነቀ። ምን አለ? ተጨነቀ፣ ተሰቃየም። የለም ማስተዋል የለም። እግዚአብሔር ሁላችን ማስተዋል ያለን። ተጨነቀ፣ ተሰቃየም። አፉንም አልከፈተም። አፉ ምን አለ? አልከፈተም።
እኔ እኮ አምላክ ነኝ፣ እኔ እኮ ፈጣሪ ነኝ፣ አጥፋቸዋለሁ፣ ተጠንቀቁ አላላቸውም። አፉን አልከፈተም። ዝም አለ። እንደሚታረድ በግ ዝም አፉን አልከፈተም። ለመታረድ እንደሚነዳ ጠቦት ለመታረድ እንደሚነዳ ጠቦት በሸላቶቹ ፊት ዝም እንደሚል በግ እንዲሁ አፉ አልከፈተም። ሲጀመር በግ ነው። አፉ አልከፈተም። እየነዱት መስቀል አሸክመው ቀራንዮ ሲያወጡ ዝም። አንተ ንጉሥ አይደለህም ብሎ በጥፊ ሲሞቱ ዝም። አንተ ጋኔን አለብህ ሲሉት ዝም። አንተ እዩት ነህ ሲሉት ዝም። አስተውላችሁ ነው? እያስተዋልን ነው ወገኖቼ? አንተ እኮ አንተ የዮሴፍ ልጅ ነህ፣ ሩቅ ብእሲ ነህ፣ ከማርያም ብቻ የተወለድክ እንጂ አንተ የእግዚአብሔር ልጅ አይደለህም ሲሉት ዝም። ዝምታው የሚደቅ። ስለዚህ አፉን አልከፈተም። ይልቁንስ ለመታረድ እንደሚነዳ በግ በሸላቶቹ ፊት ዝም እንደሚል ዝም አለ። ምን አለ ወገኖቼ? ዝም አለ። አፉን አልከፈተም። ሐዋርያው ቅዱስ ጳውሎስ ምን ይላል? አልዛተም ይላል። አልዛተም። አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን መንደር እንደተወገደ ከትውልዱ ማን አስተዋለ? ስለ ማን ኃጢአት? ስለ ሕዝብ ኃጢአት። ስለ ማን በደል? ስለ ሕዝብ በደል። የሞተው ስለ ሰው ኃጢአት እንደሆነ ትውልዱ መቼ አስተዋለ? አለ ኢሳይያስ። ማን አስተዋለ? መስቀል ላይ ተሰቅሎ ያ ምንጮችን የሚያፈልቅ አምላክ፣ ውሃዎችን የሚሰጥ አምላክ፣ ዝናብን የሚያዘንብ አምላክ፣ ለሰው ልጆች ሁሉ የሕይወት ውሃ የሰጠ አምላክ፣ ለዛች ለሳምራዊቷ ሴት እነሆ የዘላለም የሕይወት ውሃ የሰጣት አምላክ መስቀል ላይ ስለ ሰው ልጆች ተሰቅሎ ተጠማሁ አለ። ምን አለ? አረ ተጠማሁ አላቸው። የሰው ልጆች ጎሮሮ የደረቀ አላቸው። እሱ የተጠማው ጽድቅን ነው። ምን የተጠማው? ጽድቅን ነው የተጠማው። ቅድስና ነው የተጠማው። ሰውን ነው የተጠማው። ሰው አጥቶ ነበርና ሐዋርያትም ቢሆኑ በጊዜው ከዮሐንስ በቀር ከእመቤታችን ከቅድስት ድንግል ማርያም በቀር ከሁለት ሴቶች በስተቀር ሌሎች ሁሉ ሸሽተዋል። ምን ሆነዋል? ሸሽተዋል። ስለዚህ ሰው አጣ። ክርስቶስ ተጠማው ሲል ሆምጣጤ ያሰጡት። አቤት ክፋታቸው! ምን ሰጡት? ሆምጣጤ የሰጡት። ይሄ አምላክ፣ ይሄ ጌታ፣ ይሄ ፈጣሪ ለምንድን ነው አእምሯችን ውስጥ፣ ልባችን ውስጥ፣ ማንነታችን ውስጥ፣ መግባት መውጣታችን ውስጥ ለምንድን ነው የሌለው? ነጋዴው በንግዱ ውስጥ ለምንድን ነው የማያስገባው? ባለስልጣኑ በስልጣኑ ውስጥ ለምንድን ነው የማያስገባው? አርቲስቱ በህይወቱ ውስጥ ለምንድን ነው የማያስገባው? ሯጩ በህይወቱ ውስጥ ለምንድን ነው የማያስገባው? ይሄ ጌታ እኮ የተሰቀለው ለሰው ልጆች ነው። ልጆቼ ብሎ ሲጠራን እኮ አባታችን ብለን እንድንጠራው ነው። ስለዚህ ለሐዋርያት ሲነግራቸው ሞቴን ስበኩ አላቸው። ምን ስበኩ? ሞቴን ስበኩ፣ ትንሣኤን ስበኩ፣ ወደ ዓለም ሄዱና ይህንን ሁሉ ስበኩ አላቸው። ስለዚህ ሐዋርያት በየተለያየ ቦታ ሄደው ሲሰብኩ እንዲህ እያሉ ይሰብኩ ነበረ። ይህ እኛ የምንሰብከው ኢየሱስ እርሱ ክርስቶስ ነው። ማን ነው? አዎ እርሱ የእግዚአብሔር ልጅ ነው። እርሱ እግዚአብሔር ነው። እናንተ የሕይወትን ራስ ሰቀላችሁት። ምን አደረጋችሁት? ሰቀላችሁት። ነገር ግን እግዚአብሔር አምላክ የሞትን ጣራ አጥፍቶ አስነሳው። በኃይሉ ተነሳ፣ በስልጣኑ ተነሳ። ሞትን አጠፋ፣ ሲኦልን አጠፋ፣ በሽታን አጠፋ። የሰው ልጆች ነፃ አወጣቸው።